ጃኒን እግዚአብሔር ጃኒን ሰሞን ዲፕሎማሲ አይነ ባህሪ ያላመጣችባችሁን ጋይስ እንትን አልሆነችም። ዲፕሎማሲ ድሮ ቃላቱ የተጠቀም ነበር። አንተ የደሃ ልጅ አንተ የምናምን ልጅ ምናምን ትል ነበር ትላለች። አሁን አይታችኋል? አይባልም ይቅርታ በይ ምናምን ይላታል። አይታችኋታል? አዶኒያስ አይታችሁታል? አዶኒ ውጪ ስለኖር አይደለም ማንነቱ ነው እንደዛ ልጁ ምስኪንነት ንጹህነት የሰው ክብር መጠበቅ አዶኒያስ ማንነቱ ነው። ማንነቱ ባይሆን እኮ ገና ውጪ እያለ ሰዎችን በመሳደብ ይታወቅ ነበር እኮ። ውጪ ሀገር መሆን ሰዎችን ቢያሰለጥን ዮኒ አይሰለጥንም ነበር እንደ ኤከካ ይሄ ማዲያታም ይሄ ልቅምቃሚ ውጪ ሀገር ያለ ሰው ጥሩልኝ ምድረ ሰቀጫማ እንዶችን አይሰለጥኑም ነበር። ውጪ ሀገር እንደዚህ ሰው የሚቀይር ከሆነ ጅጅብ ትቀየርም ነበር፣ ሆዴ ይቀየርም ነበር። ውጪ ሀገር የሚቀይር ጆከር አይቀየር እኔ አልቀየርም ነበር እንዴ? እና ሆዴና ፍሬ የማንም ትሪላሽ ሆነ ይቀሩ ነበር እንዴ? ቂጥ አልፎ ማለት ማንነቱ ነው ልጁ። እኔ አዶኒያስ ላይ የማየው ንጽህና እሱ ላይ የማየው ስነ ስርዓት መንፈሳዊ ቅናት እንዲያሳድርብኝ ያደረገው የሆነ የለም ደስ የሚል እግዚአብሔር ሲክሳት ይሄ ሸርሙጣ ልጅ ቀረችበት። እግዚአብሔር ሲክሳት ለናዮ ያ ረቢ አላህ አምላክዬ ደህና ሰው ስጣት።